ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሞት መድረሱን ሰምተሃል ሆይ ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር ተራራ ላይ በገለጠበት ለዚህ ለታላቅ ቀን እንኳን አደረሳችሁ። እግዚአብሔር ከፍ አድርጋችሁ አመስግኑ። ቅዱሱ ተራራ የሚስጥራት ደብር ግርማው የታየብህ በገናና ክብር ልብሱ ነጭ ሆነ ድንገት ተለወጠ እንደ ፀሐይ በራ ምስጢር ቤተክርስቲያን የሚተከልበት ስፍራ ቅዱስ ስፍራ ነው። በቦታ ነካየነው እዚህም አፈር ነው እዛም አፈር ነው እዛም መሬት ነው እዚህም መሬት ነው። ግን ያ ቦታ ልዩ ስለሆነ ምን ስፍራ ተብሎ ይጠራል? ቅዱሱ ስፍራ ወይም ቅዱሱ ተራራ ተብሎ ይጠራል። ለሁላችን መልካም ነው በዚህ መኖር የመብርሃን የምየልጅ ተጥሎን አይቀር ደብረ ታቦር ተፈስሒ አርሙንም በሆኑ ፍትዋን የሆኑ ሰዋን ይረስም ይረስክም ድሏን ለመንግሥተ ሰማያት እግዚኦ ማረን ክርስቶስ ዘመን 12 እግዚኦ ማረን ክርስቶስ ከማሁ በተክስትነ ማርያም ማረን ክርስቶስ በተክስትነ ማርያም እግዚአብሔር አብ ጸጋ እግዚአብሔር ወልድ ቸርነት እግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎትና ምልጃ ተራዳኢነት የቅዱሳን መላእክት ጠባቂነት ከእኛና ከማህበራችን ጋር ለዘላለሙ ጸንቶ ይኑር። ስናውቅ በድፍረት ሳናውቅ በስህተት የተሰራነው ማይሰራ ኃጢአት እግዚአብሔር ይፍታ። ጉባኤያችንን እግዚአብሔር ይባርክልን። አረፍ አረፍ በሉ። ተፈስሒ ደብረ ታቦር ተፈስሒ አርሙንም መንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን ክቡር ሊቀ ትጉሃን ቀሲስ ወመምህር ጸጋ ተገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት የሕዝብ ግንኙነት መምሪያ ክፍል ኃላፊ ክቡር መምህራችን መምህር ኢዮብ በናዝሬት ደብረ ገነት ቅድስት ኪዳነ ምሕረት ካቴድራል ሰባኬ ወንጌልና የመጽሐፍት መምህር፣ የተከበራችሁ የቤተ ክርስቲያናችን አባቶቼ ካህናት፣ ወላይካነ ምስጢር ወንድሞቼ ዲያቆናት፣ በዚህ በቅዱስ ስፍራ የተሰበሰባችሁ የእግዚአብሔርን መለኮታዊ ቃል ለመስማት በዚህ በቅዱስ ስፍራ የተሰበሰባችሁ የምዕራግ አባላት እንዲሁም ደግሞ የቤተ ክርስቲያናችን ክርስቲያናት በሙሉ እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ቸርነቱ ምሕረቱ የማያልቀው አምላካችን ጠብቆቱ መግቦቱ ሳይለየን ለዚህች ዕለት አድርሶናልና ከፍ አድርጋችሁ እግዚአብሔርን አመስግኑ። እንኳን አደረሳችሁ፣ እንኳን አደረሳችሁ። አሜን። የኃያሉ የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። ከዚህም ቃል በኋላ
ቆይቶ ጴጥሮስንና ዮሐንስን ያዕቆብን ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱን መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለመውጣቱ ይናገሩ ነበር። ነገር ግን ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ። ከእርሱም ሲለዩ ጴጥሮስን ኢየሱስን አቤቱ በዚሁ መሆን ለእኛ መልካም ነው። አንድ ለአንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንስራ አለው። የሚለውንም አያውቅም ነበረ። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ አፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱንም ስሙት የሚል ድምፅ ወጣ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እልል ብላችሁ እግዚአብሔርን አመስግኑ። ሉቃስ ወንጌል ላይ ያለውን በምዕራፍ 9 ላይ የተቀመጠውን በደብረ ታቦር ታሪክን ስናነሳ ሁላችን የምናነበውን የወንጌል የመጽሐፍ ቅዱስ ክፍል ያነበበችልን በድጋሚ ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። በድጋሚ እንኳን አደረሳችሁ። ይህ የምዕራግ ሚዲያ ነው። ሚዲያውን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዞታለን። ኩኒ ምዕራግ ሚዲያ ከነ ላይክ ሼር ሰብስክራይብ ጎቹናል አከማቲ ታተን ሲናፈራ ገለቶማ። ከዚህ በመቀጠል የሚኖረን የህብረ ዝማሬ ፕሮግራም ይሆናል። ይህ የህብረ ዝማሬ ፕሮግራም አብረን እያጨበጨበን እልል እያለን እናመሰግናለን። ዘማሪዎች በመካከላችን ተገኝተዋል። ቀጥታ ወደ ህብረ ዝማሬ ነው በህብረት የምንሄደው። ታቦር አበራ ምድረም ከደናት ያደመና እያለን በአንድነት እያጨበጨበን እያለን እናመሰግናለን። I'm
ተፈሥሒ ደብረ ታቦር ተፈሥሒ አርሞንኤም
ሁሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። በዝማሬ ላገለገለን ወንድማችን ዘማሪ ጌታቸው ጉደታ እግዚአብሔር አምላክ ከዚህ በላይ እድሜ ጸጋ አብዝቶ በእጥፉ ይስጥልን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ልዩ የደብረ ታቦር በዓልን አብረን እናከብራለን ማለት ነው። በዚሁ አጋጣሚ ሚዲያችንን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦቻችን እንድትሆኑ እንጋብዛችኋለን። ከዚህ በመቀጠል የሚኖረን ፕሮግራም የእግዚአብሔርን ቃል የምንሰማበት ሰዓት ነው። ትምህርቱን የሚያስተምሩ መምህራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በናዝሬት ደብረ ገነት ቅድስት ኪዳነ ምሕረት ካቴድራል መምህር የሆኑት የመጽሐፍት መምህር የመጽሐፍቱ አርቃቂ የሆኑት መምህራችን መጋቢ አዲስ መምህር ኢዮብ ለገሰ ይሆናሉ። ለእርሳቸው ተናጋሪ አንደበት፣ ለእኛ ደግሞ ሰሚ ዝነ ልቦናን እግዚአብሔር አምላካችን ያድለን። የይዲዲያን ልብ የከፈተ አምላካችን የእኛንንም ልቦናችንን ከፍቶ ቃሉን እንድንሰማ ወደ ሕይወታችን እንድንተገብር መልካም ፈቃዱ ይሁንልን። ተፈሥሒ ደብረ ታቦር ተፈሥሒ አርሞንየም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ትጉሃን መምህር ጸጋ እንዲሁም በዚህ ቦታ ላይ ከደብረ ታቦር በዓለ ረድኤት በረከት ለማግኘት የተሰበሰባችሁ ሁላችሁም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ያከናወነ እግራችንን ወደ ቅድስናው ስፍራ የመራ የአባቶቻችን አምላክ የኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። እንኳን አደረሳችሁ። እንግዲህ ፕሮግራሙ የተዘጋጀው የደብረ ታቦርን በዓል ምክንያት አድርጎ ስለሆነ እኛም የምንቆየው የምንነጋገረው በዛው ዙሪያ ላይ ይሆናል። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱሱ ተራራ የሚል ኃይለ ቃል ተጽፎ እናገኛለን። እስቲ እና ኃይለ ቃል ሁላችሁም ቅዱሱ ተራራ በሉ እስቲ ድገሙት። የምኑ ተራራ? ቅዱሱ ተራራ ብሎ ሐዋርያው ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን ስፍራ ቅዱሱ ተራራ በማለት ይጠራዋል። እንግዲህ ቅዱስ ከሚለው ቃል ስንነሳ ብዙን ጊዜ በሰው ሰውኛ የምንረዳው ቅዱስ የሚለው ለሰው ብቻ እንሰጠዋለን። ለምሳሌ ጻድቁ አባታችን ቅዱስ እገሌ፣ ቅዱስ እገሌ ወይ ቅድስት እገሌ አይደለም የምንለው ብዙን ጊዜ። ነገር ግን ቅዱስ የሚለው ለእግዚአብሔር የባህሪ ቢሆንም ለቅዱሳን የጸጋ ሆኖ ተሰጥቷቸዋል። ቅዱስ የሚለው ግን ለተለያየ ነገር ሊቀጸል ይችላል። ለምሳሌ ቤተ ክርስቲያን ላይ የምንገለገልባቸው ነዋያት ወይም ዕቃዎች ነዋየ ቅድሳት ተብሎ ነው የሚጠሩት። ምን ተብሎ ነው የሚጠሩት? አሁን ካለው ከስነ ፍጥረት ብንነሳ እንኳ መጀመሪያ መላእክት እሁድ ዕለት መላእክትን ፈጥሯቸዋል። ምን ተብሎ ነው የሚጠሩት? መላእክት ከሚለው ፊት ምንድን ነው ያለው? ቅዱሳን መላእክት። ከዛ ቦታዎችን ፈጥሯል እግዚአብሔር። ቅዱሳን ተራራዎች ተብሎ ይጠራሉ። ከዛ መካከል አንዱ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራ ነው። የምን ተራራ? የደብረ ታቦር ተራራ። ለዚህ ነው ቅዱስ ጴጥሮስ በቅዱሱ ተራራ ላይ ሳለን ብሎ የተናገረውና ከተራራም ተመርጦ ቅዱስ ይባላል፣ ከቦታም ተመርጦ ቅዱስ ይባላል፣ ከሰውም ተመርጦ ቅዱስ ይባላል፣ ከዕቃም ተመርጦ ምን ይባላል? ቅዱስ ይባላል። አሁን ለምሳሌ እኛ በሰፈራችን የምንጠቀማቸው ዕቃዎች ከቤተ ክርስቲያን ሲገቡ ይከብሩና ንዋየ ቅድሳት ተብሎ ይጠራል። ንዋየ ቅድሳት ተብሎ ምን ይባላል? ይጠራሉ። ከቦታ ቦታ ሲመረጥ ቅዱሱ ደብር ተብሎ ይጠራል። ቅዱሱ ደብር። አሁን ለምሳሌ ቤተ ክርስቲያን የሚተከልበት ስፍራ ቅዱስ ስፍራ ነው። በቦታ ነካየ ነው። እዚህም አፈር ነው፣ እዛም አፈር ነው፣ እዛም መሬት ነው፣ እዚህም መሬት ነው። ግን ያ ቦታ ልዩ ስለሆነ ምን ስፍራ ተብሎ ይጠራል? ቅዱሱ ስፍራ ወይም ቅዱሱ ተራራ ተብሎ ይጠራል። ለምሳሌ ደብረ ገነት፣ ደብረ መጽሔት፣ ደብረ ምሕረት የተባለው የሚጠራው ደብር ማለት ተራራ ማለት ነው። በሌላ አማርኛ ግዕዝ ወደ አማርኛ ሲመጣ ደብር ማለት ተራራ ማለት ነው። ያ ተራራ ተብሎ የተጠራበት ስፍራ ምንድን ነው ሲባል የእግዚአብሔር የቅድስናው መለኮት የሚገለጥበት ስፍራ ስለሆነ ቅዱሱ ተራራ፣ ቅዱሱ ቤተ መቅደስ ተብሎ ይነገራል ወይም ይጠራል ማለት ነው። ቅድም እህታችን ስታነብ ሰምታችሁታል።
የሉቃስ ወንጌል ምዕራፍ ስንት ያነበበችን? ምዕራፍ 9 እዛ ላይ ስለ ደብረ ታቦር ተጽፏል። የማቴዎስ ወንጌል ላይ ስትመለከቱ 17 ላይ ስለምን ተጽፏል? ስለ ደብረ ታቦር ተጽፏል። ስለ ደብረ ታቦር በዓል ሲነሳ በጣም የሚደንቀኝ አንድ ነገር ልንገራችሁ። እህታችን ያነበበችው 9:30 ቁጥር ላይ ስትመለከቱት ስለ መውጣቱ ይነጋገሩ ነበር የምትል ቃል ተጽፋለች። እስቲ ስለ መውጣቱ በሉ ይናገሩ ነበረ። ማን ነው የሚነጋገሩት? ቆይ ጥሩ። ክርስቶስ ሲገለጥ ደብረ ታቦር ላይ አብሮት የተገኙ ስንት ሰዎች ናቸው? አጠቃላይ ስንት ናቸው? አረ እጅን እያሳዩት ስንት ናቸው? 5። 3ቱ ከሐዋርያት መካከል ናቸው። 2ቱ ደግሞ አንዱ ከብሔረ ሙታን አንዱ ከብሔረ ሕያዋን የመጡ አካላት ናቸው። ስለ መውጣቱ ይነጋገሩ የነበሩት ከብሔረ ሙታን የመጣው ሙሴና ከብሔረ ሕያዋን የመጣው ማን ናቸው? ኤልያስ ናቸው። ልብ በሉ። መውጣቱ ተብሎ በዚህ የመጽሐፍ ቅዱስ ክፍል ላይ የተጠቀሰው ምንድነው ሲባል ክርስቶስ በመስቀል ላይ እንደሚሰቀል፣ ከመስቀል ላይ እንደሚወርድ፣ በከርሰ መቃብር እንደሚያድር፣ ሞትን ድል አድርጎ እንደሚነሳ፣ እንደሚያርግ ተብሎ ነው የሚተረጎመው። ምን የሚለው ቃል አልኳችሁ? መውጣቱ በሉ እስቲ ምን የሚለው? አሁን ይኸው እቺ ቃል ብቻዋን ለመናፍቃን መዶሻ የሆነች ቃል ናት። እንዴት ካላችሁ ቅዱሳን ከሞቱ በኋላ ምን አይሉ የሚሉና አያውቁም ይላሉ አይደል? መናፍቃኑ በጣም ይገርማችሁ። እሺ ሙሴ ሞቷል። ከሞተ በጣም ብዙ 1700 ዓመታት አልፏል። ግን በአካለ ነፍስ መጥቶ ከኤልያስ ጋር ስለምንድን ነው የሚያወሩት? ስለ ክርስቶስ መውጣት ነው። ስለ ክርስቶስ መውጣቱ የተባለው ምንድን ነው አልኳችሁ? መሰቀሉ፣ መሞቱ፣ ከሞት መነሳቱ፣ ማረጉ። አሁን ልብ በሉ። ሙሴ ከሞተ ደብረ ታቦር ማለት ገና ብርሃነ መለኮቱ ሊገልጥ ነው። ያሳያችሁ ብዙ ቀናቶች አሉት ሲሰቀል። በዛ መካከል እንዴት ሆኖ የክርስቶስን መሞት፣ የክርስቶስን መሰቀል፣ የክርስቶስን ከሞት መነሳት፣ የክርስቶስን ማረግ እንዴት አወቀ ሙሴ? በሕይወተ ሥጋ ካሉት ሰዎች መካከል ቅዱስ ብላ የምትጠራው አንድ ሰው ብቻ ነው። ስንት ሰው? እነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳንን ቅዱስ ብላ ተጠራቸዋለች። አንድ ሰው ቅዱስ ተብሎ የሚጠራው መቼ ነው ካላችሁኝ፣ ከሞተ ካረፈ በኋላ ገድሉ፣ ጽናቱ፣ ተጋድሎ ታይቶ ቅዱስ የሚል ስም ይሰየምለታል። በሕይወተ ሥጋ ግን ካሉት መካከል ስንት ነው አልኳችሁ የሚጠራው? ይሄ ማለት ቅዱሳን የሉም እያልኳችሁ አይደለም። ዋሻ የዘጉ የበቁ ቅዱሳን አባቶቻችን አሉ። ቤተክርስቲያን ቅዱስ ብላ የምትሰይምላቸው መቼ ነው? ከልፈታቸው በኋላ። ለምን? እስከ መጨረሻ ያለው ሕይወታቸው ተመርምሮ ታይቶ ማለት ነው። ቅዱስ ብላ የምጠራው አንድ ሰው ማን ነው ካላችሁ፣ ቅዱስ ፓትርያርኩ ብቻ ናቸው። የሰማችሁ ነው አይደል? አሁን ለምሳሌ ብፁዕ ወቅዱስ አቡነ ማትያስን ጳጳሳትን ብፁዓን አበው ሊቃነ ጳጳሳት እንጂ የምንለው ቅዱስ እንላለን? ቅዱስ ብላ ቤተክርስቲያናችን አባቶቻችን ስራ ሲደነግጉ ቅዱስ ተብሎ እንዲጠራ የተወሰኑ አንድ ሰው ነው፣ እሱ ፓትርያርኩ ናቸው። ሌሎቹ ግን ብፁዓን አበው ሊቃነ ጳጳሳት ይባላሉ። ከዛ በኋላ ከልፈታቸው በኋላ ተጋድሏቸው፣ ጽናታቸው ተታይቶ ቅዱስ ገሌ፣ ቅድስት ገሌ ተብሎ ምን ይሰየምላቸዋል? ከሰውም ቅዱስ አለ፣ ከቦታም ቅዱስ አለ፣ ከእንጨትም ቅዱስ አለ፣ ከውሃም ቅዱስ አለ፣ ከምንጠቀማቸው ንዋያት ወይም እቃዎች መካከልም ቅዱስ አለ ማለት አይታችሁ። ለምሳሌ ቤተክርስቲያን ዲያቆኑ ደሙን ለኛ ላቀብል ሲል የሚይዝበት ምን አለ? ጽዋው ምን ተብሎ ይጠራል? ቅዱስ ጽዋ ተብሎ ይጠራል። ምናልባት ዲያቆኑ እኛን የሚያቀብልበት እርፈ መስቀሉ ከተማ ላይ ብናየው አሰራሩ ቢለያይም ልክ እንደ ማንኪያ አይነት ነው። ላነጋገር ይቅርታ። ግን ቤተክርስቲያን ሲገባ ስሙ ይቀየርና እርፈ መስቀል ይባላል። ቅዱስ ዕቃ ሆኖ ይቀመጣል ማለት ነው። አያችሁ፣ እያንዳንዱ ቤተክርስቲያን እንጨት፣ ለምሳሌ ይሄ እንጨት እዚህ ጋር ብናየው እንጨት ነው። ምንድነው? እንጨት ነው። ግን መስቀል ሲሰራበት መስቀሉ ምን ይሆናል? ቅዱስ መስቀል ይሆናል። ውሃም ውሃ ነው። ነገር ግን ሲባረክና በአባቶች ሲቀደስ ምን ይሆናል? ጸበል፣ ቅዱስ ጸበል ይሆናል ማለት ነው። ከቦታ ከውሃ ከእንጨትም ከሁሉም ነገር ቅዱስ ይመረጥለታልና ክርስቶስ በቅዱሱ ተራራ ቅዱስ የሆነው ሚስጥሩን ለሐዋርያቱ የገለጠበት ዕለት ነው። ለዚህ ያደረሰን አምላክ ክብርና ምስጋና ለስም አጠራሩ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ቃለ ሕይወትን ያሰማልን። እግዚአብሔር አምላካችን ከዚህ በላይ በቤቱ ሆኖ የሚያገለግሉበትን ረጅም ዕድሜና ጤና እግዚአብሔር አምላካችን ያድልን። ተፈሥሒ ደብረ ታቦር ተፈሥሒ አርሞንየም
ተሰብስቦ በቤተ ክርስቲያን ሲዘመር ደስ ይላል በአንድነት በረከት የሞላው ዘማሬው ይገርማል ከዕጣኑ ጋራ ወደ ላይ ይወጣል። በረከት የሞላው ዘማሬው ይገርማል ከዕጣኑ ጋራ ወደ ላይ ይወጣል። ከወገኔ ጋራ በደስታ በሐሴት ስምህን ጠራለሁ። ምግብና መጠጤ አምላኬ ነውና ዘወትር አቀርባለሁ ለጌታ ምስጋና። ምግብና መጠጤ አምላኬ ነውና ለጌታ ምስጋና። የታቦር ተራራ የተገለጠብህ የአምላክ ድንቅ ሥራ ቅዱሱ ተራራ የሚስጥራት ደብር ግርማው የታየብህ በገናና ክብር ልብሱ ነጭ ሆነ ድንገት ተለወጠ እንደ ፀሐይ በራ ምስጢር ተገለጠ። ኑ በዚህ ተራራ ልባችሁ አይኩራ ለሰላሟ መርከብ ለዚች ለአማናዊት ካባችሁ እስኪወድቅ እንደ ቅዱስ ዳዊት እንዘምር ለጽዮን ለአምላክ ለእናቱ አዲስ ቅኔ እንቀኝ እንውደቅ በፊቱ ማደሪያውንና ስሙን እናወድስ የጠላትን ቅጥር በእልልታ እንደርምስ። ለያዌ አዶናይ ለእግዚአብሔር ኤልሻዳይ ሁሉን ለሚችለው እባካውን አድን አሁን አጽና እያልን እንድንማጸነው በአንድ ልብ ሆነን እንድንለምነው በዚህ መሆን ለኛ መኖሩ መልካም ነው። በስብሐት ለእግዚአብሔር። ተፈሥሒ ደብረ ታቦር ተፈሥሒ አርሞንኤም
እግዚአብሔር አምላክ ለወንድማችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። የማትጠፋውን የማትፈርሰውን ርስቱን መንግስቱን ያውርስልን። እሺ፣ ከዚህ በመቀጠል የሚኖረን ደግሞ ቀደም ለነፍሳችን የሚሆነውን ቃል መምህራችን መጋቤ ሐዲስ በደንብ አስረድተው አስተምረውናል። ከዚህ በመቀጠል ደግሞ
ለስጋችን የሚሆነውን ትንሽ ነገር እንቃመሳለን ማለት ነው። የዳቦ ቆረሳ ፕሮግራም እንደሚኖረን የዳቦ ቆረሳ ፕሮግራም ደግሞ አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሀገረ ስብከት የሕዝብ ግንኙነት ክፍል ኃላፊ የሆኑት ቀሲስ ወንጌል ጸጋ ተገኝ ባርከው ቆርሰው ለኛ ለሁላችን ይታደለናል ማለት ነው። ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሙሄ መድረሱን ሰምተሃል ሆይ ሃሌሉያ አንተ ሰው ሆይ መስማቱንማ ሰምቼ ነበር ሃሌሉያ አንተ ሰው ሆይ ከዚያ ቢያደርሰኝ ልዑል እግዚአብሔር ሃሌሉያ አንተ ሰው ሆይ እናቴ ሆይ ይህን ባየሻ ለኩርማ ዳቦ ሲጥለኝ ውሻ ደጓ ጫማዋን አውልቃዋለች ውሃ ሲጠማ አጥጣዋለች የእርሷ ውዳሴ ሆኖኛል ወይን ዛሬም ብዘምር ኖራለሁኝ ዘምር በለው ተነሳ በገናን አንሳ ዘምር በለው ተነሳ በገናን አንሳ ወረቴ አንተ ጋር ብቻ ያለው እግዚአብሔር አንተ ጋር ብቻ ያለው እግዚአብሔር ወረቴ እጅግ ደስ የሚል ድንቅ ዝማሬ አብረን ከወንድማችን ከዘማሪ ዮናስ ኪዳኑ ጋር አብረን ቆይተናል። ስለነበረን ቆይታ ሁሉ የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። በዓለም ዙሪያና በዚህ ግቢ ውስጥ የምትገኙ ውድ ኦርቶዶክሳውያን በሙሉ ይህ የምዕራግ ሚዲያ ነው። የምዕራግ ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቦቻችን እንዲሆኑ እንጋብዞታለን። በተጨማሪም ደግሞ የኤክስ
የትዊተር የኤክስ ወይም የትዊተር የዌብሳይት የቲክቶክ የቴሌግራም የፌስቡክ የሁሉም የሶሻል ሚዲያ ፕላትፎርሞች ገጽ ያለን ስለሆነ በሁሉም ፈልጋችሁ ልታገኙ ትችላላችሁ ማለት ነው። ስለነበረ ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። ቸርነቱ ምሕረቱን ፍቅሩን ከኛ ላይ አያርቅብን። ቀጥታ ወደ እህታችን ቅድስት ወስዳችኋል።
ላይ ቢታይ ብርሃኑ ክብሮ ኤልሻዳይ ሙሴንን ጠይቅ የጥንቱን ነገር ምን እንደሚለው ጌታን ሲያናግር ድምፁን እንስማ እቱትነቱን እንቀበለው እኛም በትሩን ዘምር በለው ተነሳ በገናን አንሳ ተቀኝለት በልልታ ላዳኙ ጌታ ተራራውማ ነውና አምሳል ለቤተ ክርስቲያን መንበረ ልዑል መተን እንጠይቅ ኤልያስን እንድንዳስሰው ጸጓር ክንዱን
ተፈሥሒ ደብረ ታቦር ተፈሥሒ አርሞንየም ስለነበረ ጊዜ አምላካችን ስም የተመሰገነ ይሁን። እህታችን ፍሬህይወት በእውነት ከነ ክብር ባለቤቷ እግዚአብሔር ይስጥልን። እናቷም እዚህ በመካከላችን ሟያ ያሉ ሟያንም ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን። በዚህ መርሃ ግብር መሳካት ለወጣችሁ ለወረዳችሁ ሁሉ ከልብ እናመሰግናለን። ቃለ ሕይወት ያሰማልን። ስለነበረ ጊዜ ሁሉ የአምላካችን ስም የተመሰገነ ይሁን። ሰላም የዋልን አምላክ ሰላም ያሳድረን ዘንድ ቅዱስ ፈቃዱ ይሁንልን። ቅዱስ እግዚአብሔር በቅድስና ይቀድሰን። ንጹሕ እግዚአብሔር በንጽሕና ያንጻን። ብሩክ እግዚአብሔር በማያልቀው ረድኤት በረከቱ ሁላችንን ይባርከን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ፍቅሯን በልቦናችን ጣዕሟን በአንደበታችን ያሳድርብን። እንደዚሁ ደግሞ ከደብረ ታቦር በዓል እግዚአብሔር አምላክ ለኤልያስ ለሙሴ የተገለጸ ለእኛም ይገለጽልን ዘንድ ቅዱስ ፈቃዱ ይሁንልን። የለመነውን ልመና ተቀብሎ የቸርነቱ ስራ ይሰራልን ዘንድ ቅዱስ ፈቃዱ ይሁንልን። ተፈሥሒ ደብረ ታቦር ተፈሥሒ አርሞንየም